እንዲህ ወደ ደገር እንዲህ ወደ ገታ ደግሞም ወደ ዳና ጫሌ ገንደጎራ የተሰየማችሁ ሰው መሆን ሰው መውደድ የሚለውን ኪታብ ሁሉን የቀራችሁ በሸዋ ከተማ ያገር ዋርካ ሲወድቅ ከቶ ምን አላችሁ? የቦረናው አሊም የገነት ሄው ማርዳ የደጋጎቹ ልጅ የወሎ አይነ ኩሌ ቁመናው ሸርጋዳ ፈትፍቶ የሚያጎርሰው ኢልም እንደ ፍሪዳ የተሽሞነሞነው ከታች በሐድራው ቤት ከላይ በዋሪዳ አማናውን ሳይሸጥ ኪታቡን ሳይዘውር መንገዱ አማረለት ደግሞ እንደነጫሌ ደግሞ እንደ ሸህውዳ ወሎን ያህል አገር ቦረናን ያህል ቤት በመሻኢክ ኪታብ አገርና ማጀት ሰርቶ እየሰጣችሁ ከደባታይ ቀዬ እስከ ደገሮች ቤት ሰው መሆን የሚሉት የሰውነት ቂርአት እያስነበባችሁ ምን ነው ጀማው ሁሉ ቀለሙን ሳትይዙት ቀልብ እንደደካው ሰው ተወጀበጀባችሁ። ደረቅ ስብከትማ የቃላት ድርደራ ነጫጭ ጥምጣም ጋራ ሞልቷል በደጃችን። ሀጅ አልወጣል እንጂ አልተስማማ ሆኖ አፍና ቀልባችን በተወሶ ፊደል በወለድ አግድ ስንቅ እንኳንስ የሰማይ የምድሪቱም ሕይወት ቁመናው ላይ ቀና የአባቶቹም መንገድ ንቆ ያፈረሰው ውራውሬ ሁሉ መሃል መንገዱ ላይ ቀረበ ጅማሬ ቀረበ ጉተና አፍ በረከሰበት ፊደል ባረጠበት በዚህ ዱልዱም ዓለም ሰውነት በራቀው በጸረ ሰብ ምላስ ኪታብ ቢዘረጋ መድረክ ቢሸላለም የተነገረ እንጂ የተሰበከ እንጂ በግብር የጸና አንድም ሕይወት የለም። ከሕይወት የሚፈልቅ ብዕርና አንደበት ስብከትና ዳዕዋ በተጧሃር ቀለብ ትውልዱን ሲያበጃጅ በዘመናት መሃል በእርግጥም ሰምተናል። የሰው መሆን ኪታብ በሰው ሚዛን ይችን ምድር ሲዋጅ የጋለውን እሳት ቃንቄ ወላፈኑን ሲያበርዳው አይተናል። የነ ሙፍቲ አንደበት የነ ዑመር አዋጅ አዳ ምን ዋጋ አለው? በጨለማው ወራት በተደናገረው በቀኝ ጀምሮ በግራ በሚያድረው በመውደድ ጀምሮ በጥላቻ መደድ በሚደመድመው ሰጣለሁ ብሎ ነጥቆ በሚጥለው በዚህ ክፉ ጊዜ ዘመኑን አኩርፎ ዙልሙን ተጸይፎ ደጋግሰው ሲሄድ ውስጡን ቅር እንዳለው አትጠራጠሩ። ማለዳው ሽንፍር ቀኑ ጨለማ ነው። በወሎች ዘንዳ በወሊዮቹ ቤት ይኸው ዛሬም ድረስ እየተነገረ አለ ኪታባችን። የይቅራችን ፊደል ሰው ነው መጀመሪያው፣ ሰው ነው ማክተሚያችን። ይሄ የገልቱ ዘመን ብቅና ፍሬው ስንዴና ገበለው እየተዛነቀ በየሰርጣ ሰርጡ እምቦጭ ዋርካ ላይ እየተደለቀ ዙልማ ላይም ብሎ የዛውያው ሰንደቅ ምስለን ወደቀ። የዘረኝነት ጉጥ የሃይማኖት ጠገግ ያድሎ ክፉ ደዌ ነግሶበት ባገሩ ውሸት ጌጥ ተደርጎ ከድሃው ጨጎት ስር እስከ ንጉሥ እልፍኝ በመስተናበሩ ይኸው በዚህ ሰሞን የሀበሻ ሊሞች ዱንያን ተጠይፈው ሞትን አቅፎ ሳሙት ለሐቂቅ አደሩ። እኛ ደጋጎቹ በየበረሃው ላይ በደረሳነት ሐቅ አንጀታቸው ታስሮ በረሃብ ተወግሮ ነበር ንየታቸው ከዱንያ ድግስ ጋር የተጣላ ኑሮ። እነርሱ ተርበው ዛውያው እንዲቆም ኪታቡ እንዲጸና ነበር ምኞታቸው። እየተናነሱ ጀሊሉን ማተለቅ ነበር ንየታቸው። እየተሰደዱ እየተወገሩ ጀማውን መካደም ነበር መንገዳቸው። ሰውን እየሰሩ ሰውን ማንገስ ነበር ነገረ ስራቸው። ጫሌ ገንደጎራ ቃሉ ጀማ ንጉሥ ዑመር ይላል ዛሬም ኪታባቸው። አባትነት ማለት ለሀገር የተሰጠ ለወገን ለዘመድ ለመንገደኛ ሰው ለባዳ ድንገቴ መሆኑን ነገረን መሆኑን አስረዳን። የደገሮቹ ልጅ የገታው ባለሟል ሼህ ዑመር ገነቴ እንዲህ ወደ ራእያ እንዲህ ወደ እጁ ደግሞ ወደ ቃሉ ደዋይ ረህመቶ የጦቢያ ሰው ታሞ ከረማሉ አሽረው እያለ ዑመር ጋር ተኝቶ እሱ የቀደረው የወሰነው ነገር አይታለፍ ቀኑ። ምን ሰውን ቢወዱት ከሞተ ያስጥሉት ካለቀ ዘመኑ። ግን ደግሞ ከኛ ጋር ይኖራል የሙፍቲ ዑመር ቃል ነገረ ኪዳኑ። ዛሬም እንላለን ሰዎች ሆይ ሰው ጃኖ መንግስቱ ዘገየ ሼህ ዑመር ገነቴ